ሰላም ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁላችሁ ፈጣሪ ይመስገን። እንዴት ናችሁ እናንተ? ዛሬም እንደተለመደው አዳዲስ ነገሮችን ይዤላችሁ መጥቻለሁ። የዛሬው አዲስ ነገር ግን እንደስካሁኑ እንትን የሚል አይደለም። እየተናደድኩ ምናምን ብዙ ነገሮች ነበሩ። ዛሬ ግን የምር ደስ ብሎኝ ነው ቤተሰብ ወደ እናንተ የመጣሁትና አብርሽና ሩታ እነሱ አንድ ላይ ለመሆን በጣም ብዙ ነገሮችን እያዩ ነው ታውቃላችሁ ምናምን እና በስተመጨረሻም ግን አንድ ላይ ናቸው። ደስ የሚል የራሳቸውን ጊዜ ዛሬ እያሳለፉ ነበርና እውነት ቤተሰብ እንዴት ደስ እንዳለኝ ያ የበፊቱ የመጀመሪያው እንትናቸው እንደተመለሰ ያህል ነው የተሰማኝ። ደግሞም ተመልሷልና በጣም ደስ የሚል ጊዜ ነበር። በቃ ልጃቸው አለ ሩት አለች፣ አብርሽ አለች። በቃ ይሄ አሞታል፣ እንደዚህ አድርገውታል፣ እንደዚህ ሆኗል ከሚባለው ባለፈ ደስ በሚል ሪል ላይፋቸው በቃ የነበረው መጀመሪያም ታውቃላችሁ ማንም አይደለም እነሱን ያገናኛቸው ትክክለኛ ፍቅር ነው። ከዛም አድጎ ነው ወደ ትዳር ሄዶ ልጅ እስከ መውለድ ደረጃ የተደረሰው በፍቅር ነው። ሌላ ምንም አይደለም። ይሄ ያሁኑ አሉባልታ እንደዚህ ሄርሜላም ሳትገባበት ምንም ያልተበከለና ያልተነካ ፍቅር ነበር ቤተሰብና አሁን ደስ በሚል ሁኔታ አንድ ላይ ተመልሰዋል። እንደተመለሱ እናውቃለን። ነገር ግን ደግሞ ተመልሰው ምንም ሰላማቸውን ሊሰጧቸው እንዳልቻሉም እያየን ነው። በቃ ለራሳቸው እንትን ወደ ሄርሜላ እሱን ለመመለስ ለሱ ያዘኑ ይመስላሉ። ነገር ግን ቤተሰብ እሱ ሰላሙን ያገኘው አሁን ነው፣ እየታየ ነው። በቃ የተረጋጋ ሰው ሆኗል። ልጁን መርጧል፣ ትዳሩን መርጧል። የራሱን ህይወት ለመምራት እየሞከረ ነው ያለውና በጣም ደስ በሚል ሁኔታ ወደ ራሱ ተመልሷል። ነገር ግን ይሄ ሲሆን ደግሞ አልተዋጠላቸውም። ለምንድን ነው? ለሱ ጤና አስበው ዳኒም ቢሆን ምን አይነት ጸባይ እንዳለው ምናምን እናውቃለን። ደርሶ አሁን ለሱ ተቆርቋሪ ለሱ ሀሳብ የሚያደርገው ቤተሰብ ለምን ከሩታ ጋር ተመለሰ ነው። አሁን ላይ የሱ ጤንነት ኦር ምናምን አይደለም እያሳሰባቸው ያለ። ለምን ተመለሰ ወደሱ ለምን እንትን አለ ነውና እሱ ነው እያሳሰባቸው ያለ። ለሱ እንደነሱ እንትን የሚሉ እየመሰላቸው ነው። እና ቤተሰብ እውነት ደስ ብሎኛል። ግን ደግሞ ይሄ ነገር አሁንም አለ። በቃ ለምን ሰላሙን አትሰጡትም? እህቱ ነች። እሺ ቡዜም እህቱ ነች፣ ዴብም ወንድሙ ነው። ይሁን እሺ። ዳኒም ደግሞ ጓደኛ ነኝ እያለ ነው። ነገር ግን ቤተሰብ እዚህ ጋር መታየት ያለበት እሱ ያልሆነ ቦታ አይደለም የሄደው። እሱስ አይደለም የጀመረው ወይም ሌላ ወንጀል አይደለም። ወደ ትክክለኛ ማንነቱ ነው የተመለሰው። የበፊት ህይወቱን ነው የመረጠው፣ ትዳሩን ነው የመረጠው። ጤነኛ በነበረበት ጊዜ ከማንም ከሄርሜላም ከማንም በፊት ነው ያገኛት ሩታን። እንደዛ ፍቅር ጀምረው ለዚህ ደርሰዋል። በመሀል ደግሞ አንዳንድ ነገሮች ተፈጠሩ። ነገር ግን አሁን ላይ ትክክል እንዳልሆነ ገባውና ወደ በፊቱ ማንነቱ ተመለሰ። ቤተሰብ ለምንድን ነው ይሄንን መረዳት እያቃተን ያለን? ሰውስ ለምንድን ነው ይሄንን መረዳት እያቃተው ያለ? ይሄ ልጅ እኮ ሌላ ነገር አይደለም እያደረገ ያለው። በቃ ልጄን ላሳድግ ህይወቴን መምራት አለብኝ ነው። ስለዚህ ወንድምም እህትም ጓደኛም ከሆነ የሱን ሀሳብ ማክበር አለባችሁ። እንዴ ሰው በግድ ይታመማል እንዴ? ታሟል አብዷል እያላችሁ ለምንድን ነው ሞራሊ ልጁን እንትን የምትሉት? በቃ ደህና ነው፣ ህይወቱን ነው የመረጠው። ደስ የሚል ጊዜ እያሳለፉ ነው። ስለዚህ ደስ ይላል ነው መባል ያለበት። እሱም ማበረታታት ነው ያለበት ወደ ራሱ ስለተመለሰ እንጂ ምንም እዚህ ጋር ሌላ ነገር እሱን እንትን ማለት የለም። ዳኒሽ ለምንድን ነው ተከትሎ የሄደ? እንዴ እነዚህ ልጆች የራሳቸው ህይወት እንዴ ህፃን ያደረጉት እኮ። አብርሽ እኮ ትልቅ ሰው ነው አይደለም እንዴ? መዝናኛ ድረስ እንዴት ነው ተከትሎት የሚሄደው ስታስቡት? እንዴ እነሱ የራሳቸውን ጊዜ ማሳለፍ የለባቸውም? ዳኒ አይደለም እኮ ያገናኛቸው አይደለም እንዴ? እነዚህን ልጆች ዳኒ አይደለም ያገናኛቸው፣ ፍቅር ነው ያገናኛቸው። ለምንድን ነው የራሳቸውን ህይወት የማይመሩት? መዝናኛ ድረስ ተከትሎ መሄድ ማለት ምን ማለት ነው እንዴ? ይሄ እኮ በጣም ልጁን በቃ ህፃን አደረጋችሁት። ልጁ በራሱ ማሰብ የሚችል ትክክለኛ እንትን ነው እያሰበም ያለው በትክክለኛ መንገድ ነው። ሙሉ ጤነኛ ናቸው። ካበዳችሁም አሁን ላይ እናንተ ናችሁ እያበዳችሁት ያላችሁት። በጣም አካበዳችሁት። በጣም አጉል ተቆረቆርን አላችሁ። ለራሱ ከእናንተ በላይ ታስብለታለች ሩታ። በቃ እናንተ ከሄርሜላ ጋር እንዲሆን ሌላ ነገር ነው አእምሯችሁ ላይ እየመጣ ያለው። ሩታ ግን ባለቤቱ ከእናንተ በላይ ታስብለታለች። ይህ ጣልቃ ገብነታችሁ ይቅር። በቃ እነሱን ተዋቸውና የራሳቸውን ህይወት ይምሩ። እንዴ ምንድን ነው ትክክለኛ ሰላማዊ ህይወት እየመሩ ነው ያሉት። እነሱ እንደፈለጉ መሆን ይችላል። እናንተ ብለው ሀገር ለቀው መሄድ አለባቸው እንዴ? የራሳቸውን ህይወት ይኑሩበት። በቃ እውነት ቤተሰብ ይሄ ነገር አሁን ላይ በጣም እየበዛ ነው። ህፃን ልጆች አይደሉም። ልጁን